አሰላሙ አለይኩም ወራህመቱላሂ ወበረካቱ። ቤተሰብ እንዴት ናችሁ? ሀባይብ አልሐምዱሊላህ እኔ ደህና ነኝ። ስራ እንዴት ይዟችኋል? ቪዲዮውን ላይክ በማድረግ ጀምሩ። ሰብስክራይብ እያደረጋችሁ ለምታበረታቱኝ እጅግ በጣም አመሰግናለሁ። እንደዚሁም ሰብስክራይብ ሳታደርጉ ይህን ቪዲዮ የምትመለከቱ ሰብስክራይብ እያደረጋችሁ አበረታቱ። ሰብስክራይብ አድርጉ፣ ላይክ ሼር አድርጉልኝ ኢንሻአላህ። እዚህ ጋር ዛሬ የማሳያችሁ የሙጠበቅ አሰራር ነው። እዚህ ጋር ፊት ለፊት እንደምትመለከቱት ረጋግ ወይም ደግሞ አሰንቡሳ የሚሰራበት ቂጣ ነው ማለት ነው። ያው ከውጭ መጣ የተዘጋጀ ቂጣ ነው። አሰንቡሳ እንሰራበታለን፣ እንደዚሁም ሙጠበቅ ይሰራበታል። ለሙጠበቅ ሲሆን እንደዚህ አራት ማዕዘን በትልቁ ነው የሚመጣው። አሰንቡሳ ሲሆን እንደሚታወቀው እንቆርጠዋለን ለሶስት ወይም ለአራት እንደዚህ አድርገን እንቆርጠውና አሰንቡሳ እንሰራበታለን ማለት ነው። ዛሬ ግን ሙጠበቅ ስለሆነ የምሰራው የሙጠበቅ አሰራር ከመጀመሪያው እስከ መጨረሻው እኔ ጋር ከቆያችሁ ተጠቃሚ ትሆናላችሁ ማለት ነው። እዚህ ጋር እንግዲህ ያው በአራት ማዕዘን የተዘጋጀ የሙጠበቅ ቂጣ አለ። ይሄንን የምንሰራበት ሳህን ላይ እናደርጋለን። ያው እዚህ ጋር እንደዚህ በምሰራበት ሳህን ላይ እንደዚህ አድርጌዋለሁኝ። ይሄ ከስር የምትመለከቱት ነጫጩ ነገር ሊጥ ነው ማለት ነው። እንዲያጣብቅልኝ አንድ ላይ ከስር እንደዚህ ሊጥ እያቀባችሁ ታያይዙታላችሁ። ምክንያቱም ከላይ የሚደረገውን ግብአት ስታደርጉ ወደ ውስጥ ተገባ ይይዝባችኋልና ወደ ውስጥ እንዳይገባ መሀከል ላይ ቁጭ ብሎ የሙጠበቅ ቅርጽ እንዲይዝልን ግዴታ ይሄንን ቂጣውን ማጣበቅ አለብን ማለት ነው። በኖርማል ሊጥ ትንሽ ዱቄት አድርጋችሁ በውሃ በጥብጣችሁ እንደዚህ። እሺ ቀጣይ እዚህ ጋር ፊት ለፊት የተቆራረጠ ወይም የተከተፈ ኩራት አለ። ያው ሙጠበቅ ለመስራት ኩራት አስፈላጊና ግዴታ ከሆኑት ነገሮች ነው ማለት ነው። እዚህ ጋር ኩራት አለ። እዚህ ጋር ደግሞ የተቆራረጠ ቲማቲም፣ እዚህ ጋር እንቁላል ቢያንስ ከ10 በላይ የሚሆን እንቁላል አለኝ። አሁን ይሄን እንቁላል በዚህ በሹካ እንመተዋለን። ቢስሚላህ ሰለላሁ ዐለይሂ ወሰለም። እንደዚህ እንቁላሉን እንመተዋለን። እኔ 2 ሰሃን ስለሆነ የምሰራው እንቁላል ከ10 በላይ ነው በብዛት የተጠቀምኩት። እናንተ እንደ መጠናችሁ ከዛም በላይ ከዛም በላይ መጠቀም እንዳሰራራችሁ ነው። አሁን እዚህ ጋር በሹካ በደንብ መጥቻለሁ። ቀጣይ ኩራቱንና ቲማቲም እንጨምራለን። ያው እዚህ ጋር ቲማቲሙና ኩራቱን እንቁላሉ ላይ ጨምሬያለሁ። ከዛ እንመተዋለን፣ አንድ ላይ እናዋህደዋለን። እኔ ስጋ የተፈጨ ስጋ ጨምርበታለሁኝ። ዛሬ ስጋ ያለው ሙጠበቅ ነው የምሰራው። ነገር ግን ስጋ አለማድረግ ትችላላችሁ። ልክ እንደዛ አድርጋችሁ መስራት ትችላላችሁ። እኔ ግን ስጋ ያለው ነው የፈለጉትና ስጋ እጠቀማለሁ፣ የተፈጨ ስጋ። ያው የተፈጨ ስጋ አድርጌያለሁኝ። አንድ ላይ እናዋህደዋለን ማለት ነው። ስጋው ጋር እንደዚህ አቀላቅለናል። አሁን ቅመማ ቅመም እንጠቀማለን። እዚህ ጋር ትንሽዬ ቁንዶ በርበሬ፣ አንድ የሻይ ማንኪያ የሚሆን ደግሞ የተፈጨ ከሞን፣ ግማሽ ማንኪያ የሚሆን ደግሞ የተፈጨ ድንብላል፣ አንድ ማንኪያ ጨው። ያው እናንተ መጠኑን እራሳችሁ ታውቃላችሁ። እኔ ብዙ ስለሰራሁ ነው። አሁን ይሄን እንመተዋለን፣ አንድ ላይ እናዋህዳለን። የሚያቃጥል ቃሪያ መጠቀም ትችላላችሁ። እኔ ግን አልጠቀምም። ብታደርጉበት ይበልጥ ይጣፍጣል የሚጠም። ያው አሁን ከላስ ሁሉ ነገር ተደበላልቋል። ቅመማ ቅመሙም ስጋውም ሁሉም ነገር አሁን ቅድም አሳየኋችሁ እዚህ ላይ እናደርጋለን ማለት ነው። ቢስሚላህ አሁን ያው እዚህ ላይ አድርጌያለሁ ማለት ነው። ከዛ አሁን ይሄንን ወደ ዳር ያወጣሁት እንደዚህ መልሰዋለሁ። አሁን ያውና ጠርዙ ላይ ወጥቶ የነበረውን እንደዚህ መልሼዋለሁ። አሁን ግን ክፍት ቦታ መካከል ስላለ አንድ ቂጣ እንጨምርበታለን። ያው አንድ ቂጣ ከላይ አልብሼዋለሁኝ፣ ግን ዳርዳሩን ማያያዝ አለብኝ በሊጡ። ያው እንደዚህ አዘጋጅቼ ጨርሻለሁኝ። አሁን ግዴታ ወደ ኦቨን ውስጥ አስገባዋለሁ። ከላይም ከታችም ነው የምንለኩሰው። ይሄ ቂጣው ለብዙ ደቂቃ ስለሚፈጅ ቢያንስ ከ20 እስከ 30 ደቂቃ ድረስ እናየዋለን አስገብተን ማለት ነው። መጨረሻውን ደግሞ እናያለን።
አሁን ኦቨን ውስጥ አስገብቼዋለሁኝ። መጨረሻውን ደግሞ እናያለን። ያው እንደምትመለከቱት ከላይ በቅቶታል። አሁን ከላይ እንደዚህ ይመስላል፣ ግን መገልበጥ አለበት። ከላይ እሳቱን ስለለኮስ ነው የሆነ ድርቅ ይላል። ስለዚህ መገልበጥ አለበት። እንገልብጠው። ያው አሁን ገልብጨዋለሁኝ። ካሜራው ላይ ግን የሆነ የተቃጠለ ይመስላል ካሜራው እንደዚህ ያደረገው። አሁን በቃ ከላይም ከታችም ስለበሰለ እንደዚህ አድርገን ልብስ ወይም በገስቴን ሸፍነን እናስቀምጠዋለን ቢያንስ ለ15 ደቂቃ ማለት ነው። ምክንያቱም አሁን የተወሰነ ደረቅ ብሏል እና ልዝብ የሚለው ወይም ልስልስ የሚለው ስትሸፍኑት ነው። አሁን በልብስ ሸፍነዋለሁኝ። በቃ እንደዚህ አድርገን ጨረስን። ቆራርጠን በአራት ማዕዘን መጠቀም ነውና ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ እና ሀሳብ አስተያየታችን ደግሞ ኮሜንት ላይ ጻፉልኝ። እንደዚሁም የእናንተ አሰራር የሚለይ ከሆነ እንደዚህ ብታረጊበት የምትሉም ነገር ካለ ሀሳብ እቀበላለሁ። በተረፈ በያላችሁበት የአላህ ሰላም በእናንተ ላይ ይሁን። አሰላሙ አለይኩም ወራህመቱላሂ ወበረካቱ።